ዲጂታል ማርኬቲንግ ላይ በጣም ብዙ ነገሮች እየተቀያየሩ ይገኛሉ። እናንተ ምናልባት ከዚህ ቀደም እንደ 2024 2025 እየሰራችሁ ከሆነ በ2026 ምን ማድረግ እንዳለባችሁና አዳዲስ የተቀየሩ ነገሮችን እንዴት መጠቀም እንደምትችሉ እንነጋገራለን። ከነዚህም መካከል AI ላይ ስንመጣ በጣም ሁሉንም ነገር ዶሚኔት እያደረገው ነው ያለው። ኤቭሪቲንግ እየተቀያየረ ነው የሚገኘው። ወደ SEO ስንመጣ ከኪወርድ ባለፈ እንዴት አድርገን ሰርች ኢንቴንትና ሌሎችን ነገሮች መጠቀም እንዳለብን ልንረዳ ይገባል። ኢቭን ወደ ፔድ አድቨርታይዝመንት ስንመጣ በፊት የነበረው ኮንቨርዥን ሬት እየቀነሰ ከዛ በተጨማሪ ደግሞ ሞር ኤክስፔንሲቭ እየሆነ ነው። ያ ማለትም ላይክ ኦርጋኒክ ኮንቴንት ዶሚኔት ያደረገበት የሚገኝበት ጊዜ ላይ እንገኛለን። ስለዚህ በ2026 ማድረግ ያለብንንና የተቀየሩትን ነገሮች እንዴት መጠቀም እንዳለብን እንነጋገራለን። ከዛ በተጨማሪ ደግሞ ዲጂታል ማርኬቲንግ ላይ በቀላሉ ልንሰራባቸው የምንችላቸውን 3 የተለያዩ የዲጂታል ማርኬቲንግ ፍሬምወርኮች እንነጋገራለን። እነዚህም ፍሬምወርኮች በፒዲኤፍ ዶኪመንት መልኩ ስላዘጋጀውላችሁ የት ማግኘት እንደምትችሉ መጨረሻ ላይ ይነግራችኋለሁ። አብራችሁን ቆዩ። ሰላም እንዴት አላችሁ? ለማታውቁኝ ሰዎች ለአምላክ እባላለሁ። ላለፉት 3 ዓመታት በዲጂታል ማርኬቲንግ ኢንዱስትሪ ውስጥ ቆይቻለሁ። ከረንትሊ ደግሞ ላለፉት 7 ወራት አካባቢ የራሴን ቲም ራን እያደረኩ እየሰራሁ እገኛለሁ ማለት ነው። ስለዚህ ዛሬ ደግሞ ወደ ዲጂታል ማርኬቲንግ ፍሬምወርኮች ከመግባታችን በፊት በ2026 ምን ማድረግ አለብን ወይም ደግሞ ከዚህ ቀደም የተቀየሩ ነገሮች ምን ይመስላሉ የሚለውን በተወሰነ ደረጃ ከቨር እናደርጋለን። ወደ መጀመሪያው ስንመጣ AI ነው። AIን በተመለከተ ኤቭሪዋን በቃ ሁሉም ስራ ሪፕሌስ የሚያደርገው ነገር እንደመጣ ነው የሚያወራው። እኔም ከዚህ ቀደም AI የሰዎችን አእምሮ ሪፕሌስ አያደርግም ብለው ከሚከራከሩ ሰዎች መካከል ነበርኩ። ከረንትሊ ግን የምናያቸው ፊቸሮች በጣም ያስደነግጣሉ። ማለት የብዙ ሰዎችን ስራ ሪፕሌስ የሚያደርጉ ድርጊቶችን ነው የምንመለከተው AI ሲሰራልን። ስለዚህ ማርኬቲንግ ላይ ስንመጣም በተመሳሳይ ኮፒ ይጽፍልናል፣ ስትራቴጂ ያወጣልናል። ማይሰራው ስራ የለም፣ በጣም ብዙ ስራ ይሰራል። ግን ስቲል የሰዎችን አእምሮ ወይም ደግሞ የሰዎችን ሪፕሌስ የሚያደርግ ደረጃ ደርሷል ብዬ አላምንም። ያ ሳይሆን ላይክ ሰነፍ ማርኬተሮችን ነው ሪፕሌስ ሊያደርግ የሚችለው እንጂ ስቲል የሰዎችን ክሬቲቪቲ የሰዎችን የማሰብ ችሎታ ይፈልጋል። ነገር ግን ያም እንዳለ ሆኖ እንዴት አድርገን ነው AI መጠቀም ያለብን ብለን ስናስብ ፕሮምፕት ኢንጂነሪንግ ላይ በጣም እሳት የላስን መሆን አለብን። ያንን ካደረግን ሞስት ፕሮባብሊ AI በጣም ብዙ ሪፒቲቲቭ የሆኑ ስራዎችን ሪፕሌስ ያደርግናል። ለምሳሌ በየቀኑ ገብተን አዘ ቱ ዱ ሊስት እናዘጋጃቸው ኮንቴንቶች ሊኖሩ ይችላሉ። ስትራቴጂ ማውጣት ሊሆን ይችላል፣ ፎሎ አፕ፣ በጣም ብዙ ስራዎችን እንሰራለን አይደል? እንደነዚህ አይነት ኤቭሪ ዴይ ኢች ዴይ የምንሰራቸው ስራዎች ካሉ እነሱን ነገሮች ሲምፕሊፋይ ልናደርግ እንችላለን። ከዛ በተጨማሪ ቪዲዮ ፕሮዳክሽን ላይ፣ ግራፊክስ ላይ፣ ኮንቴንት ክሪኤሽን ላይ፣ ኮፒራይቲንግ ላይ በጣም ብዙ ቦታ በኤአይ የተሰሩ ስራዎች ኢቭን ሰው እስከማይለያቸው ድረስ እየገቡ ይገኛሉ። በቅርቡ የመጡ የቪዲዮ ኤአይ ፊቸሮችን እንደተመለከታችኋቸው አልጠራጠርም ያን ያክል በጣም ፓወርፉል ነው። እኛ ጋር ራሱ ብትመጡ ወደኛ ቲም ብትመጡ ኦልሞስት ከ70% በላይ የሚሆኑት የግራፊክስ ስራዎች በኤአይ ጀነሬትድ ኢሜጆች ነው የሚሰሩት እና ኦዲየንሱ ራሱ ያን ያክል ኖቲስ አያደርገው በኤአይ ጀነሬትድ የሆነ መሆኑን ያን ያክል ሰዎች አይረዱትም። ስለዚህ ወርክ ፍሎአችን ላይ ያስገብተን በጣም ብዙ ስራ ልናቃልል እንችላለን። ፎቶ ኢንሃንስ ልናደርግበት እንችላለን፣ ቪዲዮ ፕሮዲስ ልናደርግበት እንችላለን። ከዛ ውጭ ደግሞ የራሳችን ወርክ ፍሎ እናቀላጥፍበታለን። ስለዚህ የመጀመሪያው ነገር ኤአይ ያን ያክል ዶሚኔት እያደረገ ነው፣ ሁሉ ነገር እየቀየረው ነው። ስለዚህ እኛም አብረን ልንጓዝ ይገባል። በሁለተኛነት ደግሞ ኮንቴንት ማርኬቲንግ ከዚህ ቀደም ላይክ ፎከስ የሚያደርገው አብዛኞቹ ማርኬተሮች እኛን ጨምሮ ፎከስ አድርገን የምንሰራው ላይክ ቫይራል ስለመውጣት ነው። ያ ኮንቴንት ይታያል ወይ፣ የምንፈልገው ሰው ጋር ይደርስልናል ወይ ነው። ከረንትሊ ግን የሚፈለገው ሰው ጋር ደርሶ አቴንሽን ሰብስቦ ምናምን የሚፈለገው ውጤት ላይ ያመጣ ይችላል። ስለዚህ አሁን ላይ ኢቭን ክላይንቶች አዌር እየሆኑ ነው እና የሚፈለገው ሪዛልት ያመጣዋል ወይ የሚነጋገሩ ራሱ ከኛ ጋር ዲል የሚያደርጉት ሪዛልት ድሪቭን በሆነ ነገር እየሆነ ነው። ስለዚህ ምናልባት በ2026 ኮንቴንት ማርኬቲንግን ስትራቴጂያችን ውስጥ ምናካትት ከሆነ ልናስብ የሚገባ ነገር ያ ነገር ሬሌቫንት ነው ወይ፣ ለኦዲየንሶቻችን ቫልዩ ይሰጣል ወይ የምርም። ምክንያቱም ቫልዩ ያገኘና የተጠቀመበት ኦዲየንስ ፎር ፍሪ የተጠቀመ ወይ ደግሞ የሆነ ቫልዩ ያገኘ ኦዲየንስ ፔድ ከፍሎ ያንን ፕሮዳክት ሊገዛ ይችላል ወይም ደግሞ ያንን ሰርቪስ ተጠቃሚ መሆኑ አይቀርም። ስለዚህ ቫልዩ በጣም ማተር ያደርጋል። ከዛ በተጨማሪ ደግሞ ታርጌት ላደረግናቸው ኦዲየንሶቻችን ሬሌቫንት ነው ወይ ማለት ትሬንዶችን ልንከተል እንችላለን፣ ብዙ ነገሮችን ልናደርግ እንችላለን። ነገር ግን ሬሌቫንት ካልሆነ ጀስት ጫጫታ ሆኖ ነው የሚቀረው። ስለዚህ ሁለቱን ነገሮች ቼክ ማድረግ ይኖርብናል። ሶስተኛውና ዋነኛው ደግሞ ኤስኢኦ ላይ ስንመጣ እኔም ራሴ ለክላይንቶች ሰርቪሱን ዴሊቨር አድርጌ የሚገርም ሪዛልት አምጥተውበታል። ላይክ የዛሬ ዓመት 2 ዓመት የሰራውላቸው ስራ ስቲል ክላይንት የሚያመጣላቸው ግለሰቦች አሉ። ስለዚህ ያን ያክል ፓወርፉል ነው። ነገር ግን በ2026 ስንመጣ ወይም ከዚህን ቀደም ብሎም እየተቀያየረ ነበር። ኤስኢኦ ላይ ስንመጣ ምን ነገሮች ተቀየሩ ስንል ኤስኢኦ ከዚህ ቀደም እንደነበሩት ሁሉ ኪወርድ ላይ ብቻ ፎከስ ማድረጉን እየቀነሰ መጥቷል። ያ ሲባል ምን ማለት ነው? ምን ነገሮች ላይ ፎከስ አድርጓል ብለን ስንነጋገር የመጀመሪያው ነገር ሰርች ኢንቴንት ነው። ሰዎች ምን ብለው ነው ሰርች ሊያደርጉ የፈለጉት? ይሄ ሰርች ኢንቴንት በእርግጥ ኪወርድም ላይ እንጠቀምበት ነበር። ሰርች ኢንቴንት ላይ በደንብ ፎከስ ማድረግ ጀምሯል። ከዛ ሲቀጥል ደግሞ ፖላሪቲ ጉግል በተለይ ደግሞ አዘ ፕላትፎርም ጉግል ላይ በደንብ
አቴንሽን እየተሰጠው ከመጡ ነገሮች መካከል ፖላሪቲ ነው። ያ ማለት ነው ያ ነገር ለምሳሌ የምንጽፍለት ብሎግ የምንጽፍለት በደንብ ኮንቴንት የምንሰራለት ነገር ሁለቱን ሳይዱን ማሳየት ኦፖዚት ሳይዱን ማለት ለምሳሌ በኦፖዚት ሳይዶች ያለውን ሪሌሽንሺፕ ማሳየት እንዴ ብዬ ላስረዳችሁ ላይክ የዛን ነገር ጥሩ ጎኑንም መጥፎ ጎኑንም ልናስገባ ይገባል አይነት ነገር ፖላሪቲ እሱን ነገር ላይ ፎከስ ማድረግ ጀምሯል ስፔሻሊ ጉግል አዘ ፕላትፎርም ከዛ በተጨማሪ የምናዘጋጀውን ኮንቴንት ዴፕዝ እና ኮንቴክስቱን በደንብ ይረዳል ከዚህን ቀደም ላይ ኪወርዶች በሃሽታግ በምናምን ነበር ኤስኢኦ በደንብ የሚሰራው ከረንትሊ ግን ኤስኢኦ ራሱ አክቹሊ ኦፕቲማይዝድ ከሆነ በደንብ ራንክ የማድረግ ፕሮባቢሊቲ ይጨምራል ለምን ሲባል አብዛኞቹ ፕላትፎርሞች ላይ ኤአይ ኢንተግሬት ተደርጎላቸዋል ስለዚህ ምንም አይነት ሃሽታግ ሳንጠቀም ወይም የተለያዩ ቃላቶችን ሳንደረደር ስለምን እንደምናወራ ያውቃል ስለዚህ ከኛ የሚጠበቀው ምንድነው ኮንቴንቱን አክቹአሊ ኦፕቲማይዝ ማድረግ ለምሳሌ እኔ ስለ ዲጂታል ማርኬቲንግ ያወራው ከሆነ ኢንቴንሽናሊ ስለ ዲጂታል ማርኬቲንግ የምትለውን ቃል ብዙ ጊዜ ደጋግሜ ማስገባት የብቻውን አልጎሪዝሙ ስለ ዲጂታል ማርኬቲንግ እንደማወራ እንዲረዳ ያግዘዋል ስለዚህ ዴፕዙና ኮንቴክስቱ ስለምን እንደማወራ ክሊር ካረኩት ፕላትፎርሙ በደንብ ይረዳኛል ምክንያቱም አፍተር ኦል ኤስኢኦ ማለት ሰዎች ሰርች ያደርጉ እንዲመጣ ማድረግ ሁለተኛው ደግሞ ፕላትፎርሙን ቅልል እንዲለው ፕላትፎርሙ ለሚፈለገው ሰው እንዲያደርስልን ጥርት አድርገን ወይም ደግሞ ክሊር የሆነ መልእክት ማስቀመጥ ነው በሶስተኛነት ደግሞ ፔድ አድቨርታይዝመንት በጣም የሚገርም ስራ የምንሰራበት የዲጂታል ማርኬቲንግ ስራ ነው በተለይ ደግሞ ክላይንቶች ወዲያውኑ ኢሚዲየት ሪዛልት ሲፈልጉ በቃ እሱ ነው አዘ ስትራቴጂ ይዘን የምንቀርበው ነገር ግን በጣም በቅርቡ ኖቲስ እያደረኩት ያለሁት ነገር ቢኖር ምንድነው የፔድ አድቨርታይዝመንት ፐርፎርማንስ እየቀነሰ መጥቷል ያን ስላችሁ ምንድነው ሰዎች በደንብ ስለ ፔድ አድ ያላቸው አዌርነስ ጨምሯል ከዛ በተጨማሪ ለፔድ አድ ያላቸው ትረስት እየቀነሰ ነው እንዴ ብዬ ልንገራችሁ ላይክ ከዚህን ቀደም እኛ ለምሳሌ በጣም ብዙ ሺህ ዶላሮችን ስፔንት እያደረግን ለክላይንቶች በጣም ብዙ ሰርቪሶች ዴሊቨር አድርገናልና የተመለከትኩት ነገር ምንድነው በፊት አድ ስለሰራን ብቻ ሪዛልት አለ ጀስት በቃ ሰዎች ላይ ኢንተራፕት አድርጎ ስለሄደ ብቻ ፐርፎርማንስ አለው ነገር ግን ከረንትሊ ኢቭን ሰዎች የሚፈልጉት ነገር ቢሆን እንኳን አድ የምትለው ወይ ደግሞ ስፖንሰር የምትለው ነገር ሲመለከቱ ትረስታቸው እየቀነሰ መጥቷል በዚህም የተነሳ በጣም በቅርብ ጊዜ የምንሰራቸው ፔድ አድቨርታይዝመንቶች ውጤታቸው እየቀነሰ ምንም እንኳን ሪች ወይም ደግሞ ኢምፕሬሽን ቢኖራቸውም የሚፈለገው ኮንቨርዥን ግን እየቀነሰ መጥቷል ያ ደግሞ ናቹራል ነው በቃ ሰዎች አቴንሽናቸው ወደ ኦርጋኒክ ነገር መጥቷል ጤናማ ወደ ሆነው ነገር መጥቷል ምክንያቱም አድ የሰዎችን ፍላጎት ኢንተራፕት አድርጎ የሚመጣ ነገር ነው ላይክ ሰሞን እየሳቀ እየተዝናና እያለ ስፖንሰርድ ብሎ በመሃል ይገባበታል ያ ስለሆነ የሰዎችን ትረስት እና ኢንተረስትም እየቀነሰ ስለመጣ ነው ስለዚህ እኛ ምን ፎከስ እናደርጋለን ፔድ አድቨርታይዝመንት ስቲል ጥሩ ፐርፎርም ያደርጋል እንሰራዋለን ነገር ግን ኢን ዘ ሎንግ ተርም አዋጭው ኦርጋኒክ ላይ መስራት ነው ኦርጋኒክ ላይ በደንብ ካሳደግንና ጥሩ ብራንድ ቢልድ ካደረግን ኮንቲኒየስ የሆነ ኮንቨርዥን ማግኘት እንችላለን በመቀጠል ደግሞ ወደ ዲጂታል ማርኬቲንግ ፍሬምወርኮች እንሄዳለን ወደ ዲጂታል ማርኬቲንግ ፍሬምወርኮች ስንመጣ ከመጀመሪያው ስንጀምር ይሄ መጀመሪያው በየምነግራችሁ ፎር ሹር እሱም ብቻ ከተጠቀማችሁ ለራሱ ሪዛልት ማምጣታችሁ የማይቀር ነገር ነው እሱም ምንድነው ስንል አቴንሽን ትረስት አክሽን ብለን የምናውቀው ሞዴል ሲሆን እሱም እንዴት ነው የሚሰራው የመጀመሪያው ነገር አቴንሽን ነው በቃ መታየት አለብን ሰዎች ላይሆን ይገባል ስለዚህ የመጀመሪያው ነገር አዌርነስ ላይ የሰዎችን አቴንሽን መያዝ ላይ እንሰራለን ስለዚህ እዚህኛው ፍሬምወርክ ላይ ፎከስ ስናደርግ የመጀመሪያው ነገር ልንሰራበት የሚገባው ነገር የሁክ አጠቃቀም ችሎታችንን ነው ወይም ደግሞ የአዌርነስ ካምፔኖችን ራን የማድረግ ችሎታ ላይ ነው በሁለተኛነት ደግሞ በአቴንሽን የሰዎችን ካመጣን በኋላ እንዲያውቁን ካደረግን በኋላ ሁለተኛው የሚያስፈልገን ነገር ትረስት ነው ያ ትረስት ደግሞ ለምን ያስፈልጋል ስንል ምክንያቱም አቴንሽን ብቻውን ወይም ደግሞ እኛም ማወቃችን ብቻውን ወደ ነገር ኮንቨርት አያደርጋቸውም ስለዚህ የመጀመሪያ ትረስታቸው ማግኘት አለብን ወደ ትረስት ስንመጣ ደግሞ የተለያዩ ቫልዩ የሚሰጣቸው ነገር ልናቀርብ እንችላለን ፕሩፍ ላይ ፎከስ እናደርጋለን ላይክ አቴንሽን ላይ ሁክ ላይ ፎከስ እናደርጋለን ብራንድ አዌርነስ ቢልድ የሚያደርጉ ነገሮች ላይ ፎከስ እናደርጋለን እንደተባባል ነው ሁሉ ትረስት ላይ ስንመጣ ደግሞ ፕሩፍ ላይ ፎከስ እናደርጋለን ለሰዎች የምንሰጣቸው ነገር ላይ ክላሪቲ ላይ ሆነስቲ ላይ ፎከስ እናደርጋለን ምክንያቱም እነዛ ነገሮች ናቸው ሰዎች እኛ ላይ ትረስት አድርጎባቸው የሆነ አክሽን እንዲወስዱ የሚያደርጋቸው በሶስተኛነት ደግሞ አክሽን ነው ስለዚህ ላይክ በመጀመሪያ አቴንሽን ስበናል በሁለተኛ የሰዎችን ትረስት አግኝተናል አትዘንድ ሶስተኛ ላይ ደግሞ የሆነ አይነት አክሽን ወስደው ኮንቨርት እንዲያደርጉ ማድረግ አለብን ምክንያቱም አቴንሽን ብቻ ሆኖ ከቀረ ሃይፕ አድርገናቸው ብቻ ከቀረን ምንም ሚኒንግለስ ነው ላይክ የመጣውን አቴንሽን ኮንቨርት ልናደርግ ይገባል ለዛ ደግሞ ሰዎች ምን ማድረግ እንዳለባቸው ክሊርሊ ልንነግራቸው ይገባል ኢቭን ኢፍ የኛን ፕሮዳክት ወይም ሰርቪስ ወደውት የሆነ ምን ማድረግ እንዳለባቸው በደንብ ጋይድ ካላደረግናቸው ምንም ላያደርጉ ይችላሉ ስለዚህ እሱ ነገር ላይ በደንብ ጋይድ ልናደርጋቸው ይገባል ከዛ በተጨማሪ አብዛኞቹ ሶሻል ሚዲያ ፕላትፎርሞች ኢንጌጅመንት ታክቲካችን ወይም ደግሞ የኢንጌጅመንት ሲግናላችን በደንብ ፐርፎርም የሚያደርገው የምናስገባው ኮል ቱ አክሽን ላይ ነው ስለዚህ ኮል ቱ አክሽናችንን ቆንጆ ማድረግ አለብን ያ ሲባል ምን ማለት ነው ለምሳሌ ቲክቶክ ላይ ስንመጣ ሃይስት በደንብ ሪኮግናይዝ የሚያደርገው የኢንጌጅመንት ሲግናል ምንድነው ኮሜንት ነው ስለዚህ አስማች አስ ፖሲብል የሆነ ነገር ኮሜንት እንዲያደርጉ ካስደረግን ያ ኮንቴንት ፑሽ መደረጉ አይቀርም ስለዚህ ሌሎችንም እንደዛ ልናስብ እንችላለን ዋናው ፖይንት ግን የመጨረሻው አክሽን ATA
አቴንሽን፣ ትረስት፣ አክሽን። ሁለተኛው የዲጂታል ማርኬቲንግ ፍሬምወርክ ደግሞ ሎንግ ተርም በደንብ ቆንጆ የሆነ ግሮዝ የምናስብ ከሆነ መጠቀም ያለብን ቆንጆ ፍሬምወርክ ነው። እሱ ምንድነው? ሲሲሲ ብለን እናውቀዋለን። ያ ማለት ምን ማለት ነው? ኮንቴንት፣ ኮሚኒቲ፣ ካሽ። ያ ሲባል ምን ማለት ነው? ከረንትሊ ኮንቴንት ቫይራል ከመውጣት ባለፈ የሆነ አይነት ቫልዩ ለኦዲየንሶቻችን ሊሰጥ ይገባል። ስለዚህ ራይት ብለን የምናስበው ኮሚኒቲያችንን ቢልድ የምናደርግበትን አንድ ፕላትፎርም እንመርጥና እዛ ፕላትፎርም ላይ ለኦዲየንሶቻችን ኤጁኬት የሚያደርጋቸው የሚጠቅማቸው የሆነ አይነት ቫልዩ የሚሰጣቸውን ነገር እየሰጠን የሆነ አይነት ጥሩ ኮሚኒቲ ቢልድ ለማድረግ እንሞክራለን። ኮሚኒቲ ቢልድ ለማድረግ ደግሞ ኮንቴንት ወሳኙ ሚዲየም ስለሆነ ማለት ነው። ስለዚህ ምን ላይ ነው ፎከስ የምናደርገው? ቫይራል መውጣት ላይ ሳይሆን ቫልዩ ላይ። ምክንያቱም ቢልድ የምናደርገው ኮሚኒቲ እስከሆነ ድረስ ያ ኮሚኒቲ ደግሞ ሰም ካይንድ ኦፍ ቫልዩ ይፈልጋል። ቫልዩ ከሌለው ጀስት እንደ ማንኛውም ፎሎ እንደሚያደርገው የካምፓኒ ፔጅ ሊሆን ይችላል ወይም ኢንፍሉዌንሰር ነው ትሪት የሚያደርገን። እዚህኛው ፍሬምወርክ ላይ ስንመጣ 70% የሚሆነውን ኮንቴንታችን መስጠት ያለብን ለኤዱኬሽን ወይም ደግሞ ለቫልዩ ነው። ሰዎችን በቃ የሚጠቅም ነገር መስጠት አለብን። የተቀረውን 20% ደግሞ ፐርሰናል ኢንሳይቶች፣ በቃ ስለ ራሳችን ፐርሰናል ነገር ሼር እናደርጋቸዋለን። ያ ሲባል የካምፓኒም ከሆነ የካምፓኒ ኦነር ሊሆን ይችላል፣ የሚሰሩ ሰራተኞች ዋቴቨር፣ ብቻ ፐርሰናል ኢንሳይቶች እናካትበታለን። የተቀረችውን 10% ደግሞ ኦፈር። ስለዚህ 70% ለኤዱኬሽናል፣ 20% ለፐርሰናል ኢንሳይት እንዲሁም ደግሞ 10% ለኦፈር አድርገን ኮንቴንታችንን ማዘጋጀት እንችላለን። ከኮንቴንት ባለፈ ደግሞ ማድረግ ያለብን ነገር ምንድነው? ኮሚኒቲ ቢልድ ማድረግ። ኮሚኒቲ ቢልድ ማድረግ ሲባል ላይክ ቲክቶክ ላይ ያሉን ፎሎወሮችም እንደ ኮሚኒቲ ልናያቸው እንችላለን፣ ግን ኤግዛክትሊ ኮሚኒቲ ብለን መጥራት አንችልም። ምክንያቱም ጀስት ፕላስ በተኗን እየነኩ የሚያልፉ ሰዎች በሙሉ የኛ ኮሚኒቲ አባል አይደሉም። ስለዚህ ወደ ሆነ አይነት ግሩፕ መሰብሰብ አለብን። የዋትስአፕ ግሩፕ ሊሆን ይችላል፣ የቴሌግራም ግሩፕ ወይ ደግሞ ሌላ ኮሚኒቲ የምንሰራባቸው ፕላትፎርሞች ላይ ልንሰበስባቸው ይገባል። ምክንያቱም አልጎሪዝሙ ስለኛ ግድ አይሰጠውም። አንድ ጊዜ ፎሎ ስላደረጉን የኛ ናቸው ማለት አይደለም፣ ወይም ደግሞ ኦን አናረጋቸውም። ስለዚህ የሆነ ግሩፕ ላይ ኤክስክሉሲቭ የሆነ ግሩፕ ላይ ወስደን እዛ ነገር ላይ ቫልዩ መስጠት አለብን። ሶ ኮሚኒቲውን ክሬት እናደርጋለን በሁለተኛነት ማለት ነው። ሶስተኛው ስቴፕ ደግሞ ካሽ ነው። ያን ስላችሁ ጎላችን ገንዘብ ነው ወይ ልትሉ ትችላላችሁ። ጎላችን not necessarily ጎላችን መሆን የለበትም፣ ግን ሪዛልቱ ገንዘብ መሆን አለበት። ስለዚህ ኮሚኒቲውን ከሰበሰብን በኋላ ወደ ሆነ ነገር ኮንቨርት ማድረግ አለብን። ያ ሲባል ምን ማለት ነው? የሆነ አይነት ሰብስክሪፕሽን ሰርቪስ ልንሰጣቸው እንችላለን። ለምሳሌ እዛ ኮሚኒቲ አባል ስለሆኑ የሆነ ለየት ያለ ሰርቪስ ሊያገኙ ይችላሉ። ዲጂታል ፕሮዳክቶች ልንሸጥ እንችላለን፣ ኤኒ ፕሮዳክት ልንሸጥ እንችላለን። ስለዚህ የሰበሰብነውን ኮሚኒቲ ወደ ሆነ ነገር ደግሞ ኮንቨርት ማድረግ አለብን። ያ ሲባል ግባችን ገንዘብ ማግኘት ብቻ መሆን የለበትም። እንደዛ ከሆነ ፎር ሹር ያንን ኮሚኒቲ እናጠዋለን። ነገር ግን ሪዛልቱ ደግሞ እሱ ሊሆን ማለት ምንድነው? ሰርቭ እናደርጋቸዋለን። ሰርቭ የማድረጋችን ሪዛልት ደግሞ ካሽ ወይም ደግሞ ገንዘብ እናገኛለን። ሶስተኛው የዲጂታል ማርኬቲንግ ፍሬምወርክ ደግሞ ኤስኤስኤስ ብለን የምናውቀው ሲሆን በተለይ ዲጂታል ማርኬቲንግን ገና እየጀመራችሁ ከሆነ በጣም ይጠቅማችኋል። ይሄ ምን ማለት ነው? ኤስኤስኤስ ሲባል ስኪል፣ ሲስተም እና ስኬል። እንዴት መሰላችሁ የሚሰራው? የመጀመሪያው ስኪል ነው። ስለዚህ ስኪሎችን በደንብ አኩሙሌት ማድረግ አለብን። ክላይንቶች በደንብ የሚፈልጓቸው ኢንዱስትሪ ላይ በጣም ተፈላጊ የሆኑ ስኪሎችን አኩሙሌት ማድረግ አለብን። ለምን ሲባል የኛው ፍሬምወርክ የሚሰራው ኢትስ ኦል አባውት ቫልዩ። በቃ በጣም ጠቃሚ ሰው ሆነን መገኘት አለብን። ያ ካልሆነ ግን ማንም ጀስት አይፈልገንም። ኢቭን ኤአይ ሪፕሌስ የሚያደርገን ሰው ነው የምንሆነው። ስለዚህ የመጀመሪያው ነገር ስኪሎችን አኩሙሌት ማድረግና ቫልዩብል ሰው ስለመሆን ነው። ከዛ ሲቀጥል ያንን ስኪል ኮፒራይቲንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ፣ ስትራቴጂ ማዘጋጀት ሊሆን ይችላል። ሌሎችም በጣም ወሳኝ የሚባሉ ስኪሎችን አኩሙሌት ካደረግንና እነሱን ሰርቪስ ጥረት አድርገን ዴሊቨር ማድረግ ስንጀምርና በደንብ ስናምንበት ምን እንፈጥራለን? ሲስተም። ያ ሲስተም ምናልባት ከቲም ጋር አብረን የምንሰራበት ሊሆን ይችላል፣ የራሳችን ፍሎ የምናቀላጥፍበት ሊሆን ይችላል፣ ስራዎችን ከክላይንቶች ጋር የሚኖሩ ኮሚኒኬሽኖችን የምናሳልጥበት ቆንጆ የሆነ ሲስተም እናዘጋጃለን። ይህም የሚያግዘን አብዛኛውን ጊዜ ዲጂታል ማርኬቲንግ ላይ ስንገባ የሆነ ኢንስፓየርድ የምንሆንበት ወይም ደግሞ ሞቲቬት የምንሆንበት ነገር አለ። ነገር ግን ያ ሞቲቬሽን ወይም ደግሞ ኢንስፓይሬሽን አብሮን አይቀጥልም። የመጀመሪያ የነበረው ኢነርጂ አብሮን አይቀጥልም። አብሮን የሚቀጥለው ነገር ምንድነው? ጥሩ ሲስተም ሲኖረን ነው። በቃ ላይክ ኮንቲኒየስሊ ፍሎ ልናደርግ የምንችለው ቆንጆ ሲስተም ሲኖረን ነው። እሱ ሲስተም እንዳዘጋጀንና ጥሩ ራን እያደረግን እንደሆነ ስናረጋግጥ ደግሞ ምን እንከተላለን? ስኬል ማድረግ። ያ ማለት ምን ማለት ነው? በስራችን ገብተው በደንብ የሚያግዙን ሰዎች እየጨመርን ክላይንቶችንም አብረው የሚሰሩ ሰዎችንም እየጨመርን ሞር ስኬል አፕ እያደረግን እንመጣለን። ነገር ግን ስኬል ስለማድረግ ስንነጋገር ማስተዋል ያለብን ነገር ስኬል ማድረግ ያለብን የምርም ፍላጎት እንዳለ ስንረዳ ነው። ብዙ ክላይንቶች ካሉን፣ ብዙ ሰርቪስ የሚፈልግ ሰው ካለ፣ ከዛ በተጨማሪ ደግሞ ያለን ቲም ወይም ደግሞ ራሳችንም እየሰራን ከሆነ ስራ ዴሊቨር ለማድረግ በጣም ስትረስፉል የሚያደርገን አይነት ኢንቫይሮንመንት ከሆነ ነው ስኬል ማድረግ ያለብን። ማለት ገና ክላይንቱ ሳትይዙት ኦፊስ ከተከራያችሁ ብዙ ሰው ካስገባችሁና ብዙ ወጪ ካለባችሁ ትረስትሚ ወዲያውኑ ነው ድሬን የምታደርጉት፣ ወይም ደግሞ እጃችሁ ላይ ያለውን ካሽ ፍሎ ታጡትና ከማርኬት ብሬክ አድርጋችሁ ልትወጡ ትችላላችሁ። ስለዚህ ስኬል አፕ ስታደርጉ በትክክለኛው ጊዜ መሆኑን እርግጠኛ መሆን አለባችሁ። ስለዚህ በ2026 ዲጂታል ማርኬቲንግ ኢንዱስትሪ ላይ እየገባችሁ ከሆነ ወይም ኦልሬዲ ስራ ላይ ካላችሁ
ምናልባት እነዚህ ነገሮች ይጠቅሟቸዋል ብዬ አስባለሁ። ቅድም የተነጋገርናቸው 3 የዲጂታል ማርኬቲንግ ፍሬምወርኮችን ቆንጆ በሆነ ፒዲኤፍ ስላዘጋጀውላችሁ ከታች ዲስክሪፕሽን ላይ ባለው ሊንክ በመግባት የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዛም በተጨማሪ ቆንጆ ነገሮች ስለምንነጋገርበት ኮሚኒቲ ይጠቅማቸዋል። እንዲሁም ደግሞ ዲጂታል ማርኬቲንግን ተምራችሁ ወደ ስራ ለመግባት እያሰባችሁ ከሆነ ዲጂታል ማርኬቲንግን በአካል 10 ሰዎችን ብቻ ቢሮ አምጥተን የምናስተምርበት ቆንጆ የሆነ ፕራክቲካል ክላስ አለን። ሙሉ መረጃውን ከታች ዲስክሪፕሽን ላይ ባለው ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ፕሮባብሊ ቦታ ካልሞላ ከኛ ጋር ጆይን አድርጋችሁን አብራችሁ መማር ትችላላችሁ። የመጀመሪያውና ሁለተኛው ዙር አጠናቀው ኦልሬዲ ወደ ስራ እንዲሰማሩ አግዘናል። አሁን ደግሞ 3ኛ ራውንድ ላይ እንገኛለን። ጆይን ልታደርጉን ትችላላችሁ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቻው።